ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንደምን ከርማችኋል? እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ይሄ የምትመለከቱት ከሚሴ ከተማ ዳሩል አርቀም የቁርአን ትምህርት ማዕከል ያስመረቃቸው ተማሪዎች ናቸው። በቃዒደቱ ኑራንያ እና በቁርአን ማለት ነው። ቁርአንን ያከተሙ እና ቃዒዳን የጨረሱ ማለት ነው። ከልጆችም ከወላጆችም የተመረቁ ናቸው ማለት ነው። እና ዳሩል አርቀም የቁርአን ትምህርት ቤት ለሶስተኛ ዙር ሲያስመርቅ ነው። ካሁኑ ጋር ልጆችን ለሶስተኛ ጊዜ ሲያስመርቅ፣ ወላጆችን ደግሞ ለመጀመሪያ ጊዜ በቃዒደቱ ኑራንያ እያስመረቀ ነው ማለት ነው። እና በጣም የሚበረታታ በጣም የሚደገፍና ሞራል የሚሰጠው የትምህርት መርከዝ ነው ማለት ነው። እና በጣም ደስ በሚል ሁኔታ ተመርቀናል። በጣም ደስ ብሎኛል። ብቻ አልሐምዱሊላህ በጣም ደስ የሚል ስሜት ነበረው ወላሂ ሀቂቃ። እና እናንተም ከተመቻችሁ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዳሩል አርቀም የትምህርት ማዕከል እንደዚሁም ደግሞ ስለ ዳሩል አርቀም ማወቅ የምትፈልጉት ነገር ካለን እናሳውቃለን ማለት ነው። ዳሩል አርቀም ከሚሴ ከተማ የሚገኝ የቁርአን ትምህርት ቤት ነው። ማሻአላ በጣም ደስ የሚል ነው። ከተጀመረ ገና 1 አመት ከ6 ወሩ ነው። በዚህ በ1 አመት ከ6 ወር ውስጥ ለሶስተኛ ጊዜ ነው ማለት ነው አሁን ያስመረቀው ማለት ነው። ወላጆችን ለመጀመሪያ ጊዜ ሲያስመርቅ ልጆችን ደግሞ ለሶስተኛ ጊዜ ነው ማለት ነው ያስመረቀው። በጣም በረታታ ነው። ወደፊትም በጣም ጎበዝ እና ጥሩ እንትኖች የቁርአን ሐፊዞች ይወጣሉ ብዬ ተስፋ አደርጋለሁ። ኢንሻአላህም ደግሞ ይወጣሉ በአላህ ፈቃድ ማለት ነው። በጣም ደስ በሚል ሁኔታ እንደዚህ ኡስታዞቻችን ከፊት ለፊት አድርገን ሄደናል ማለት ነው። በጣም ነበር ደስ የሚለው። ቪዲዮ እስከ መጨረሻው ያሉ ፕሮግራሞች አሉ። የሽልማት ስነ ስርዓት አለ። የማበረታቻ ወረቀት የተሰጣቸው አሉ። በጣም ደስ የሚል ነው። ኢንሻአላህ እየቆራረጥኩኝ ማስተላለፍ ይሆናል። ቪዲዮ እስከ መጨረሻው እዩት። ሰላም አለይኩም ወራህመቱላሂ ወበረካቱ። تكبير ተመለስና ተመለስ። ወደ ማሪ እንደዚህ የሆነ ልጆች ወይ ናቸው አሉ። አንድ ጊዜ እነዚህን ቦታ ከሲያስን በኋላ እነሱን እንፈልጋለን። ታንሹ